ሃይ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ዛሬ በሩዝ አሰራር መጥቼላችኋለሁ እና ትወዱታላችሁ ብዬ አስገምታለሁኝ። ማባያው ላይ ያስፈልጋችሁ እሱን አሰራር አሳያችኋለሁ። የሚያስፈልገን ውሃ እንጥዳለን። ውሃው ሲንተከተክ እዚህ ጋር ሄል አለን። ሄልና ቅርንፉድ ቢስማር ምንድነው የሻይ ቅመም እንትኑ ማለት ነው። አረፋ እዚህ ጋር ደግሞ ወረቅ ጋር የሚባለው የባርዛፍ ቅጠል ይሁን ሌላ ቅጠል ይሁን አላውቅም፣ ብቻ ወረቅ ጋር ነው የሚሉት። እዚህ ጋር የደረቅ ነው። እሱን የት እንጨምረዋለን? ውሃ ውስጥ እንጨምረዋለን። ከዛን ሩዙ ታጥቦ የተዘጋጀ ሩዝ ታዘጋጃላችሁ። አጥባችሁ እሱን ላይ ትጨምራላችሁ ማለት ነው። ከዛን ከጨመራችሁ በኋላ እንደዚህ ዘርገት ታረጉታላችሁ ብትን ብሎ እንዲበስል ማለት ነው። ከዛን ተከታተሉ። በቃ በስቴፑ እንሄዳለን። እዚህ በመቀጠል የሩዙ ግብአት በሩዙ የሚጨመረው ግብአት ነው። እዚህ ጋር ቅቤና ትንሽ ዘይት፣ ከዛን ሽንኩርቱን እንደዚህ በረጅሙ ከትፋላችሁ። ከዛን እንግዲህ አዲስ ስለሆነ አቀራረጹንም አንችልም። ከዛ እንደ ሀቢ ከለር ሲሆን ወርቃማ ከለር ሲሆን የሚጨማመረውን ነገር እንጨማምራለን ማለት ነው። እሱን ከጨመራችሁ እንደዚህ ትተውታላችሁ። በቅቤውና ከእንትኑ አዋህዳችሁ ይኸው እንደዚህ ቀይ ሲሆን ሽንኩርታችን፣ ከዛ ምን እንጨምራለን? ዘቢብ፣ አንድ ማጂ፣ የተፈጨ ደረቅ ሎሚ። እኔ በግምት ነው የሚጨምረው በመሰራው እንትን። እናንተ በግምት እንትን ብላችሁ በትንሽ ማንኪያ የምትፈልጉ ከሆነ በትንሿ ማንኪያ። ይሄ ቆንጆ በርበሬ፣ ይሄ ደግሞ እርድ ነው። ትንሽ ነው ጨምሩት ሳይበዛባችሁ። ያያችሁት እንደዚህ ሲሆን ይኸው የቅድሙን ሩዝ ውሃውን አንጣፍፌለት እንደዚህ ወደ ድስቱ ገልብጫዋለሁኝ። ከዛን ይሄንን የሰራንለትን ግብአት እላዩ ላይ እነሰንስና እንከትነውና እሳት በትንሹ ቀንሰን በትንሹ አድርገን እንተወዋለን ማለት ነው። አያችሁት? ይኸው እንደዚህ አድርጋችሁ እላዩ ላይ የሰራችሁለትን ሽንኩርት ምናምን እንደዚህ እላዩ ላይ ታደርጉና ከዛን የሩዝ ከለር ካላችሁ እላዩ ላይ ተነሰንሳላችሁ። እኔ ይኸውና ይሄኛውን ነው አስፎር የሚባለው የዛፈራን ዘር፣ እሱን ነሰንስበታለሁኝ ማለት ነው። ከረር እንዲሰጠው ያኔ ብዙም ከረር አይሰጠውም። በቃ ላይ እንትን ይሏል የላዩን ብቻ። እዛን ትከድኑታላችሁ። ምንም ውሃ ምናምን አጨምሩ። በቃ ሩዙ ሲበስል አውጣታችሁ ታጣፍፋላችሁ እንጂ ትከድኑና እሳቱን አልሐምዱሊላህ እሳቱን በትንሹ ቢያንስ ተኩል ሰዓት 20 ደቂቃ ተኩል ሰዓት
እሳት ላይ ይቀመጣል ማለት ነው። ራሱ ፍትክትክ ብሎ ወደ ላይ እንደሆነ እየወፈረ መጨረሻ ላይ ደግሞ አሳያችኋለሁ ሰዓቱን ሲጨርስ ማለት ነው። ቴንኪው አመሰግናለሁኝ።